ሃይ ጋይስ በዚህ አጭር ቪዲዮ የባይቢት አካውንታችሁን እንዴት ቬሪፋይ ማድረግ እንደምትችሉ እናያለን። ያው እንደምታውቁት የባይቢት ማስተር ካርድ የምትፈልጉ ከሆነ ቬሪፋይ ማድረግ አለባችሁ። ማስተር ካርዱን ለተለያዩ ኦንላይን ፔመንቶች መጠቀም ትችላላችሁ። ለምሳሌ ከአሊ ኤክስፕረስ ኦርደር ለማድረግ ሊሆን ይችላል። ስኮላርሺፕ ፊዎችን ለመክፈል ኦንላይን ላይ የተለያዩ ፔመንቶች ይኖራሉ እና እነሱን ለመክፈል መጠቀም ትችላላችሁ ማለት ነው እና አሁን እሱን ማስተር ካርድ ከማግኘታችሁ በፊት እንዴት ቬሪፋይ ማድረግ እንደምትችሉ እናያለን። በመጀመሪያ ባይቢት አፕሊኬሽን ትከፍታላችሁ። ያው ስልካችሁ ላይ ከሌለ ኢንስቶል አድርጉና አካውንት ክፈቱ መጀመሪያ ማለት ነው። ከዛ ባይቢት ከከፈታችሁ በኋላ ከላይ የፕሮፋይል ምልክት አለ፣ እሱን ትነካላችሁ። ከዛ እዚህ ጋር ያው አንቬሪፋይድ ይላል እዛ ጋር እሱን ቬሪፋይድ እንዲል ነው ማለት ነው የመጀመሪያ ቬሪፊኬሽን። ስለዚህ ቀስቷን እንነካለን እዚች ጋር ያለችው። ከዛ አሁንም እዚህ አይዴንቲቲ ቬሪፊኬሽን የሚለውን ቀስቱን ትነካላችሁ። ከዛ ትንሽ ሎድ ያደርግና አገር ምረጡ ይላችኋል። ዶክመንት ኢሹዊንግ ካንትሪ እሱን ሰሌክት ትሉና ኢትዮጵያ ብላችሁ ትጽፋላችሁ። ከዛ ከታች ኢትዮጵያ ሚል ይመጣል። እሱን ሰሌክት አድርጋችሁ ከታች ዶክመንት ታይፕ ፓስፖርት፣ ድራይቪንግ ላይሰንስ፣ አይዲ፣ ሬዚደንስ ፐርሚት ሚል አለ። የፈለጋችሁትን መርጣችሁ እንትን በሉ። እኔ አይዲ ካርድ የሚለውን መርጥና አለው የሚለውን ነካለው። ከዛ የኛውንም ኮንቲኒው ትላላችሁ። ከዛ ትንሽ ሎድ ሲያደርግ ሊቆይ ይችላል፣ ታገሱት፣ ችግር የለውም። ከዛ ይኸው ካሜራ ይከፍትላችኋል። ፍሮንት የአይዲያችሁን ወይም ደግሞ የፓስፖርት መንጃ ፍቃድ ከሆነ ፊት ለፊቱን ታነሱና በደንብ እንዲታይ አድርጋችሁ ሳይደበዝዝ አንሱና ከዛ እዚህ ጋር ቼክ አድርጉት። የሚታይ ከሆነ ኮንፊርም አድርጉት። ከዛ አሁን ደግሞ ጀርባውን አንሱ ይላችኋል። ድጋሚ ጀርባውንም በሚታይ መልኩ ታነሱና ዶክመንት ኢዝ ሪደብል የሚለውን ትነካላችሁ ማለት ነው። ከዛ አፕሎድ ያደርጋል። በኋላ ስለሚያስቸግራችሁ ይሄ በደንብ አንሱት። በሚታይ ካሜራ፣ በአሪፍ ካሜራ ብታነሱት ይመረጣል። በኋላ ቬሪፊኬሽን ላይ ብዙ እንዳትቸገሩ። ከዛ ይኸው ፌስ አይዲ ቼክ ማድረጊያ ነው ይሄ። አይዲያችሁን ከፊታችሁ ጋር ለማመሳሰል እና ላይቭነስ ቼክ ማድረጊያ ስለሆነ ይህንንም ፊታችሁን ስትሬት አድርጋችሁ እንትን ስትሉት ኮምፕሊት ይላችኋል። ይኸው ከዛ እነሱ ዶክመንቶቹን ፎቶ ምናምን አይተው ቬሪፋይ ያደርጋሉ ማለት ነው። ይኸው እንደምታዩት አይዴንቲቲ ቬሪፋይድ ብሎኛል ማለት ነው። ከዛ እችን አንድ ጊዜ ሪሎድ ስናደርግ ይኸው አንቬሪፋይድ የሚለው ጽሁፍ ቬሪፋይድ ይላል ማለት ነው። ከዚህ በኋላ ማስተር ካርዱን ኦርደር ማድረግ ትችላላችሁ ማለት ነው። እሱን ደግሞ ኦርደር እንደምታደርጉ በቀጣይ ቪዲዮ አሳያችኋለሁ። እስከዚያው ይመቻችሁ።